አንድ እውነተኛ ጥያቄ እንጠይቃለን። በዓለም ታሪክ ስማቸው በወርቅ ቀለም ተጽፎ የሚኖረው እነማን ናቸው? ችግሩን ተንትነው ተችተው የተናገሩት ወይስ ችግሩ ባለበት ቦታ ተገኝተው እጃቸውን አቁሽሸው መፍትሄ የሆኑት? ትችት ሆድ አይሞላም፣ ተግባር ግን ታሪክ ይሰራል። በማህበረሰባችን ውስጥ ዛሬ ትልቁ ህመም መስራት ሳይሆን በሚሰሩት ላይ መፍረድ ሆኗል። ሌላው ወገኑን ለመርዳት ጎንበስ ሲል እናንተ ትችት ለመሰንዘር ቀና ትላላችሁ። ነገር ግን መዘንጋት የሌለብን መሰረታዊ እውነት አለ። አንድ እውነተኛ ጥያቄ እንጠይቃለን። በዓለም ታሪክ ስማቸው በወርቅ ቀለም ተጽፎ የሚኖረው እነማን ናቸው? ችግሩን ተንትነው ተችተው የተናገሩት ወይስ ችግሩ ባለበት ቦታ ተገኝተው እጃቸውን አቁሽሸው መፍትሄ የሆኑት? ሁለተኛ፣ ሰብአዊነት ጽንሰ ሐሳብ ሳይሆን ተግባር ነው። ሰብአዊነትን በቃላት መመጻደቂያ፣ የሌላውን ጉድለት መፈለጊያ አታድርጉት። እውነተኛ ሰብአዊነት የሚለካው በንግግር ሳይሆን በእነዚህ ጥያቄዎች ነው። ስንት የተራበ ሰው አበላችሁ? ለስንት አቅመ ደካማ ዜጋ መጠለያ ሆናችሁ? ከራሳችሁ አልፋችሁ ለሌላው ምን አተረፋችሁ? ሶስተኛ፣ የሁለት ቢላዋ ፖለቲካ ውጤቱ ባዶነት ነው። በአንድ በኩል ለምን አልተሰጠም እያሉ ግልጽነትን መጠየቅ፣ በሌላ በኩል ደግሞ ሲሰጥ ክብር ተነካ እያሉ ማጥላላት የፖለቲካ ብልጠት ሳይሆን የሞራል ዝቅጠት ነው። ይህ አካሄድ ሕዝብን አይጠቅምም፣ ድህነትንም አይቀንስም። ይልቁንም የመረዳዳትን ባህል በመርዝ በመበከል ዜጎች እርስ በርሳቸው እንዲጠራጠሩ ያደርጋል። አሁንም ግን ዕድል አለ። ለእናንተ ለተቺዎች የቀረበ ጥሪ አለ። መተቸት መብታችሁ ቢሆንም ትችታችሁ ፍሬ እንዲያፈራ እነዚህን 3 ነጥቦች ተግባራዊ አድርጉ። የተሻለ አማራጭ አሳዩ። የሰዎች አሰጣጥ ካልተመቻችሁ እናንተ የሰውን ክብር ጠብቆ የሚሰጥበትን ተግባራዊ መንገድ ሰርታችሁ አሳዩን። ዝምተኛ ሰጪዎች ሁኑ። ለካሜራ ነው ብላችሁ የምታምኑ ከሆነ እናንተ ካሜራ ሳይኖርባችሁ በድብቅ ሰርታችሁ ሕዝቡን ከችግር አውጡት። ሕዝቡ ውጤቱን ካየ ማንን ማድነቅ እንዳለበት አያጣም። ትኩረታችሁን መፍትሄ ላይ አድርጉ። ስህተትን በመቁጠር ላይ የምታጠፉትን ጊዜ ችግሩን በዘላቂነት እንዴት መፍታት እንደሚቻል ሐሳብ በማመንጨትና ድጋፍ በማሰባሰብ ላይ አውሉት። ዓለም የምትቀየረው በአመለካከታችሁ ሳይሆን በምታደርጉት ተግባር ነው። ታሪክ የሚያስታውሰው መድረክ ላይ ቆመው የጮሁትን ሳይሆን ጭቃ ውስጥ ገብተው ወገናቸውን ያወጡትን ነው። ዛሬውኑ ከቃላት ትችት ወደ ተግባር በጎነት ተሻገሩ። አንድ ተጨባጭ ሥራ ከ1000 የትችት ቃላት ይበልጣል።